እላለሁ እናገራለሁ። ድንገርሽ ማርያም እንደምልሽ በይዋነት ይውልሽ እኛ ተሰብስበን በይዋነት ወሬ አወራን። በእኔ የደረሰብኝ ልንገርሽ ወሬ አወራን። ያወራ ነው ስለ ሰንበዲ ስለሆነ ሰው እያነሳና ወሬ ተወራ። እዛ ወሬ ላይ ለሰውየው ሂዶ ሳራ እንዲህ ያለች ተብሎ ድምፅ ተቀርቶ ተሰጠው። ሰውየው ግን ድምፁን አልሰጠም። ለምን እንደማይሰጥ ታውቂያለሽ? ድምፅ መቀደት እንደሚያስከስስ ስለሚያውቅ። በእኔ የደረሰብኝ ልንገርሽ፣ በእኔ የደረሰብኝ። ስለዚህ ምን መሆን ያለብሽ? እንዝላል አለመሆን፣ የወደደሽን መውደድ፣ የጠላሽን መጥላት፣ ያከበረሽን ማክበር፣ ስራና ስራሽን። ሱሱ በአሁኑ ሰዓት ልንገርሽ መሲ ብትሄድ አገሯ ነው የሚል ሰው አይጠፋም። ግን የጎደለባትን ነገር አስቢ። ብዙ ነገር አታለች። በጣም የአእምሮ ጎደሎ፣ በራስሽ ሰው መወጋት፣ ያንን ያክል ሁሉ ጨለማ ቤት ማሳለፍ፣ ያንን ያክል ሁሉ ከልጅ ተለይቶ መኖር። አሁን ልጇ ኤርፖርት ላይ እያለቀሰ እሷ ለብቻ መሄድ። ከዚህ በላይ ምን የአእምሮ ጉዳት አለ ንገሪኝ እስኪ። በጣም በጣም ከዚህ በላይ ምን መሰበር አለ ንገሪኝ እስኪ። ከዚህ በላይ አይኗን እያየ እያለቀሰ ነገር እንጂ ንብረትሽን ያፈራሽውን ንብረቷን ከልጅነትሽ ጨምረው ያፈራሽውን ልጅነቷን አስበሻል። እዛ ሄደሽ ከእንደገና መቋቋም አለብሽ፣ መነሳት እንጂ በጣም ነው የሚከብደው። መሄዱ እኮ አይደለም ብትሄድ እናቷ ጋር ነው፣ ግን ከባድ ነው። የሚያውቀው ያውቀዋል። ግን ብቻ ሰው ማመን ቀብሮ ነው። በእውነት ነው። ጓደኛ አብሮ መልበስ አብሮ መጠጣት በጣም ዋጋ ትከፍይበታለሽ። በጣም በእውነት ዋጋ ነው የሚያስከፍሉት። ብቻ እግዚአብሔር ቁጥም ላይክ ቁጥብ ስልሽ ቁጥብ ሲል ነገም ምን የሚላል በቃ ነገ ይህንን ያየሰው ነገም በእኔ ይመጣል ማለት ነው። ጓደኛ ምን እንደሚሰራ ይህንን ማወቅ ነው። እግዚአብሔር ራሳችን ላይ እስኪደርስ መጠበቅ የለብንም። ሱሱ ብዙ ነገር መማር እንችላለን። እንደ ሱሱ ደግሞ መጥተው ሚዲያ ላይ ያልተናገሩ በጣም ብዙዎች ይኖራሉ። በቅርብ ሰው በጓደኛ የተካዱ የተከዱ ብዙ ነገር የደረሰባቸው የተጎዱ አሉ እንጂ ብዙ ሰዎች የተጎዱ አሉ። ይሄ ሲፋ ወጡ እንዲሁ ተደብቆ የተቀመጣሉ ብዙ ሰው አንስበሻል። በጣም ነው የሚጨንቀው ብቻ መሄዷን አይደለም እዚህ ጋር ስለሄደች አይደለም። ከእንደገና እንደ አዲስ መነሳት ውስጥ ራሱ ልጅሽን ቤተሰብሽን በልጅነት ጅምር ያፈራሽን አስበሻል። ይሄ ሁላ ትተሽ እዛ እስር ቤት ውስጥ የሚሰማኝ ሳርዬ በህይወትሽ የኔ የምትያቸው ሰዎች ታፈሪያለሽ። ሰውነሽ ትገናኛለሽ። እንገርሽ ሰውነሽ ከሰው ቀስ መኖር አትችይም። ስትገናኝ አንዳንድ ሰው የዋህ ነው፣ ምንም ነገር አይመስለውም። አንዳንድ ሰው ደግሞ መሰሪ ነው። መሰሪ ታውቂያለሽ? መሰሪ ጅል ይመስልሻል፣ ግን በጣም መጥፎ ሰው አለ። አንቺን ብቻ ማጥቃት የሚፈልጋለ፣ ለማጥቃት የሚቀርብሽ ሰውም አለ።